السلام عليكم ورحمة الله وبركاته أخواتي እንዴት ናችሁ በያላችሁበት የአላህ ጥበቃ እንክብካቤ ያላችሁ ሰላም እንደቆያችሁ ተስፋለኝ በአላህ ፍቃድ በዛሬው ማስታወሻ ላይ ከጊዜያችሁ ቀንሳችሁ ይህንን ቪዲዮ ለማዳመጥ ኢርፎናችሁን ጆሮአችሁ ላይ ካደረጋችሁ የተወሰነ ነገር አሳውሳችኋለሁ እንደዚህም ራሳችሁ እንድትመዝኑና ለወደፊቱም እንድትዘጋጁበት ይጠቅማችኋል ማስታወሻ ደውል ይሆናል ብያስባለሁ በአላህ ፍቃድ አላህ እኔም በመናገረው እናንተም በመታዳመጡ ተጠቃሚዎችና ተግባራዊ የምናደርግ አላህ ያድርገን በዛሬው ማስታወሻ ላይ በጣም ትልቅ ርዕስ ነው እኛ ሴቶች እህቶችን በተመለከተ ሰፋ ያለ ርዕስ ቢሆንም ባጭሩ ግን ለማብራት ለማስታወስ ፈልጋለሁ ይሄው ምንድነው ጥሩ እናት አንዲት በጣም የተባረከች ጥሩ እናት አይታችሁ ያ አላህ ምን ነው እንደዚህ እናት በሆንኩ ብላችሁ ተመኝታችሁ አታውቁም የሆነበት በህፃንነቱ ቁርአንን ሐፍዙ ዓሊም ሆኖ መስጂድ ልጇ ሲያሰግድ ያያችሁን ህፃን አይናቱ ታድላ ብላችሁ አታውቁም በሆኑ በህፃናቶችን የተባረኩ ዕውቀት በልጅነት ስርዓታቸውን ማዕረጋቸውን ሁሉ ነገር ስታዩ ያ አላህ እኔ ብሆን ብላችሁ አልተመኛችሁም ይሄ ነገር ውስጣችሁን በቃ የሆነ ብቻ እንዴት ልባላችሁ ምን አይነት ስሜት አላችሁ እንደ አይነት ልጆችን ስታዩ ያችን እናት አልተመኛችሁም ዛሬ ያችን እናት ለመሆን የሚጠቅሙን ነጥቦች ከመነሻችን ያችን እናት ወደፊት ባለ ስኬት እንደዛ የተሟላላት ደስ ያላት አልহামዱሊላህ ብላ ልጇን ኢማም አርጋ ከኋላ የምትሰግደውን እናት ለመሆን ሰበብ የሚሆኑን በአላህ ፍቃድ እነዛን ከመጀመሪያዎቹ ከጅማሩ ምን ማድረግ አለብን የሚል ማስታወሻ ይኖርኛል ኢንሻአላህ በዛ መካከል ደግሞ የአንዲት እህቴ ተሞክሮ ለኛ ትልቅ ትምህርት ይሆናል የኔም መነሻዬ አንዲት እህቴ ያማከረችኝ የነገረችኝ የራሷ ታሪክ ይሄን ቪዲዮ እንድሰራ ማነሳስቶኛል ለራሴም ተምሬበታለሁ ማለት ነው ወደ እህታችን የነገረችኝ የህይወቷን የደረሰባትን ነገር ወደዛ መጀመሪያ ያዣችሁ ሲሄድ እህታችን እየተማረች አይደለችም የቀራች አይደለችም ምንም አይነት ማንበብና መጻፍም አትችልም ብዙ ዕውቀት የላትም በቃ ገጠር አካባቢ ተወልዳ አደገች ከዛም አገባች ልጅ ወለደች ግን ያው በትዳር ምክንያት ከተማ ላይ ሆናለች ማለት ነው ግን ከተማ ትሆንና የምታውቀው ዕውቀት የላትም የልጅ አስተዳደግ ይሁን ኢልም ነገር የላትምና ልጇ ሀብት አለ ማሻአላህ ባለቤቷ ጥሩ ገንዘብ ያለው አይነት ነው ልጇን ጥሩ ትምህርት ቤት የማስተማር ምድል አላት ግን ልጁን ቁርአን ቤት ይሄዳል ሄዶ ይመጣል ቀርተህ መጣህ ተለዋለች አው ሰውየው በጣም በስራ ቢዚ ስለሆነ አባትየው ልጆችን የመንከባከብ ኃላፊነት የእናት ነው እናት ግን ምግብ አብስሎ ከማብላት የተለየ ለልጆች የምታቀው ምንም ነገር የለም እና ጧትነት ሳሌት ቁርሳቸውን ታበላለች ትምህርት ቤት ሰዳለች ይመጣሉ ተቀበላለች ምሳት አበላለች ማታም ታበላለች ታስተኛለች ቁርአን ቤት ሲደርስ ቁርአን ተሰዳለች ይመጡ ተቀበላለች ከዛውጭ ስለተማሩት ነገርና ስለቀሩት ነገር ስለደረሱበት የቅራአት ሁኔታ ራሱ ለማወቅ እሱ ዒልም የሚባል ነገር የላትምና በቃ ለመጠየቅም የምትችለው ነገር የላትም ብታየው የምታቀው ነገር የለምና በዛ ሁኔታ ያለ ለብዙ አመታት ልጆቹ አድማቸው ስለልክ ሆነ ግን ምን 3 አመት እንደዛ ቁርአን ቤት ቆይቷል ልጁ ምንም አይነት ዕውቀት የለውም ቁርአን ከቃይዳም አልወጣም እና ያን ነገር ያወራችኝ ነበር እኔ ምንም አይነት ዕውቀት ስለሌለኝ ቁርአን ቤት ሄጄ ልጁን ስጠይቅ ምን የሰጠሁትን የቤት ስራ ሰርቶ አይመጣም አጥንቶ አይመጣም በየቀኑ አዳዲስ ሂፍዝ አዳዲስ እንትን እንዳሰማ ማለት ነው የቤት ስራ ሰጥቼው መጣል ግን ዛሬም የቤት ስራ የሰጠሁትን እዚህ ስመጣ ራሴ ነኝ እንደገና ማቀረው የነገውንም እንደዛው ነው በቃ አመት ሙሉ ይሄ ነው ስራው እንጂ አዲስ አጥንቶ ወይም ቀርቶ አይመጣም ምክንያቱም ቅራት ለዋለች እሺ ይላል ምን እየቀራ ምን የቱን እንደሚቀራ ራሱ ምታየለ ማጥናት ለዋለች ያው በጣጥሶ ምን ብሎ ሰዓቱን ያሳልፋል ይሄዳል እሷ እንደዚህ ቁጭ ብላ እስኪ ምንድነው የተማርከው እስኪ ምንድነው የቀራው ለማለት ዕውቀት ያስፈልጋት ነበር እና በዛ ሁኔታ ያው እንደዛ አሉኝ ኡስታዞቹምና ይሄን ሁሉ አመት እየተጫወት እኔም በህይወቴ እየተጫወኩ ልጅ ያሳደኩ ነው በእድሜ መጨረሻ ምናምን ያለኝ አለቀሰችና እንግዲህ
እችነታችንን እሷን ህይወት ተወት እናድርግና አላህ በያለንበት እርዳታውን ያውርድልን። ሁላችንም ጠቃሚ ዕውቀት ይስጠን፣ ፍሬ የሆኑ ልጆችን ይስጠን። እኛንም ፍሬ እናቶች አላህ ያድርገን። ጥሩ ዓሊሞች የሚወጡባቸው እናቶች አላህ ያድርገን። እናም ትዳር ከመያዛችን በፊት ቅድመ የትዳር አመራራጣችን ለልጆቻችን ትልቅ እንትን አለው፣ ውለታ ነው። ትዳርን ስንመርጥ መልክን፣ ገንዘብን፣ ዝናን አይተን ከሆነ ወደፊት ከዚህ የተለዩ ገንዘብን ከሚያፈቅሩ ዝናን፣ ዘረኝነትን ከሚያፈሩ ልጆች ውጭ የተለየ ነገር አይኖርም። ነገር ግን እኛ መጀመሪያ ለትዳር ስንዘጋጅ ራሳችንን በእውቀት በተለያዩ ዕውቀቶች በዱንያዊ ዕውቀቶች በስነ ስርዓት ካመጋገብ እስከ አለባበሳችን ካነጋገር እስከ አኳኋናችን ካወጣጥ እስከ አገባባችን ስርዓትን ይዘን ከዛም ጥሩ የትዳር አጋርን መርጠን ትዳር ውስጥ ከገባን እንደዚሁም ከትዳራችን ከሰርጉ ቀን ጀምረን እንደዚሁም ከጫጉላ ጊዜያችን ጀምረን ለልጆች የምንውለው ውለታ አለ። ዚክርን በማድረግ ረሱላህ ሰለላሁ ዐለይሂ ወሰለም ባልጋ ላይ እንድንለው ያስቀመጡልን ዱዓ አለ፣ ዚክር አለ። ያንን ዚክር ከማለት ይጀመራል። ሁለተኛ ነፍሰ ጡርና ልጆቻችን በሆዳችን በሆኑበት ሰዓት የምናደርጋቸው ስርዓቶች፣ ቁርአን የምንቀራበት፣ ቁርአን የምናዳምጥበት፣ ለልጆቻችን የተለያየ እንክብካቤ በሆዳችን ውስጥ ነው የምናደርገው ነገር። ከአመጋገባችን ካኳኋናችን ከምናወራው ወሬና ከምንውልበት ሁኔታ ከብዙ የውስጣችን ንጽህናዎችና ከሁኔታችን ይጀምራል። ጥሩ ልጆችን በአእምሮ ምጹቅ የሆኑ ልጆችን ጤነኛ ልጆችን ተነግሯቸው የሚሰሙ ልጆችን ለማፍራት ከዛ ጀምረን ከተወለዱበት ቀን ጀምሮ የምናደርጋቸው ነገሮች አሉ። ከዛም በኋላ ነፍስ እያወቁ ሲሄዱ በዛም ላይ በየቀኑ የሚሰሙት ከራስነታቸው ጀምረው በየቀኑ እኛ ቴሌቪዥን ከፍተን ዜና ከማዳመጥ ፊልም ከማየት የተለየ ነገር ወሬ ከማውራት ሰዎችን ከማማት የተለየ ነገር የማይሰሙ የማናደርግ ከሆነ ልጆቻችን ወልደን ነገ ከዚህ የተለዩ ልጆች ሊሆን አይችሉም። ነገር ግን ዱዓችንን እያደረግ ለልጆቻችን ጥሩ ነገር አሳይተን ጥሩ ነገር አሰምተን ራዕይ አላማ ያለን ሆነን ካላማችን ፍንትክ የማንል እናቶች ሆነን እነሱንም ፕሮግራም አውጥተንላቸው በዚህ ሰዓት ይሄን እንዳደርግ በዚህ ሰዓት እንዲህ ከህፃንነታቸው 3 አመት 4 አመት ከሆናቸው ኬጅ ከገቡ ጀምረን በፕሮግራም እንዲኖራቸው ጨዋታም ሲጫወቱ ምንም ሲሉ ሁሉ ነገር ፕሮግራም እንዲኖረው ከዛ ጀምሮ ከጊዜ አተቃቀማቸው ጀምሮ የምናሳያቸው ነገር ይኖራል። ከዛ ውጭ ግን መጀመሪያ አሁን አረብ ሀገር በተለይ ያለን እህቶች ጊዜ አለን፣ ወቅት አለን። እነዛን የተባረኩ ልጆች ለማፍራት ዛሬ ዕውቀት መሰብሰብ አለብን። እህቶች እንደዚሁ ፍሬሽ እንደተፈጠርን ሆነን ነገ የምናሳድጋቸው እንዴት አይነት ልጆች ነው የምናሳድገው? አብልተን አጠጥተን ነገ እንደኔና እንዳንቺ የነበርንበትን ህይወት እንድደግሙት እንደዛ አይነት ልጅ ነው የምንወልደው? የቤት ሰራተኛ ከመሆን የተለየ ምንም አይነት አላማ የሌላት ልጅ ነው ማፍራት የምንፈልገው? ወላሂ ልብስ ከምናስብላቸው ምግብ ከምናስብላቸው በላይ ልጅ ነገ እንዴት አርጌ ነው ማሳድጋት? በማንኛው ዕውቀቴ ዛሬ እኔ ላይ ቲክቶክ ላይ ቁጭ ብዬ ቆይቼ እድሜን አቃጥዬ ነገ ወልጄ እንዴት አይነት ልጅ ነው ማሳድገው? ዛሬ ነገር እከሌን ስሰድብ እከሌን ትንስል ባረባባ ሁኔታ መጥፎ ነገሮችን ዝም ብዬ ከማንም ጋር ሳስካካ ቆይቼ ነገ ምን አይነት ልጅ ነው ከኔ የሚፈጠረው? ምን አይነት ልጅ ነው ወልጄ ማሳድገው? አخواتي እስኪ ራሳችንን እንታል። የኛ የቀን ተቀን ልምዳችን እንደ አይነት ከሆነ ነገ ልጆቻችን ጋር ሆነን እኔ ቁጭ ብዬ ፊልምን ቲክቶክ እያየሁኝ አንቺ ቁርአን አጥኔ ይሄማ ይሆን ነገር والله ይሄ መሸዋወድና ልጆች ሌላ ለአምባገነናዊ እንትን እንዲዳርጋቸው የሚያደርግ እንጂ ከአመት ቁርአንን አኖርኩበት ሳላየው አቧራ እየለበሰ አንቺ ቁርአንሽን አጥኔ ዋይ ምንድነው ቁርአን ምን ይጠቅማል ምንድነው እንዴት ያውቃሉ? እኔ በየቀኑ ቁርአንን ሳነሳ አንድ የህይወት አካል አንድ የሁሌም የቀኔ አንደኛው ክፍል እንደሆነ ሲሰሙ በኔ በቃላት መናገር አይኖርብኝም። ተግባሬን እኔን አይተው መሄድ ይችላሉ። እኔ የማደርገው ነገር ፕሮግራም ታለኝ እኔ ህይወቴን ሰዓቴን ጊዜን ነገሮችን ማራምደው በስርዓት ከሆነ እኔ መናገር አይኖርብኝም። እኔን መስለው ያድጋሉ። ስለዚህ አخواتي والله ወሬ መልመድ ቃላትን መልመድ ልጅን አያሳድግም። ይልቅን ስርዓትን መልመድ ከአመጋገባችን ካቀማመጣችን ካነጋገራችን ሁሉን ነገር ዝብርቅርቅ
ያሉ ልጆች ምንም አይነት ስርዓት የሌላቸው ሰው ፊት የሚያዋርዱ ልጆችን ይዘን ማደግ ይሄ በጣም ያስጠላል። ባለፈው የሆነች እህት ጋራ ጉዳይ ላይ ተገናኘንና ልጆችን ይዛለች እና ምግብ ብሎ በአንድ እንደዚህ ተቀረበልንና ሱፍራ ትልቅ ሱፍራ ላይ ልጆቹም አብረው እንቢ ብለው ቀረቡ። ወላሂ ከዛኛው እዛ ማዶ ከፊት ለፊት ነው የተቀመጠው። ከዛኛው ሱፍራውን ረግጦ ከወዲህ ስጋውን መጥቶ ያነሳል። ከወዲህኛው ከሌሎቹ ከትልልቆቹ ሴቶች ፊት ማለት ነው። ሴትዮዋ በጣም አፈረች። ከዛ በቃ ስግስግ በቃ በህይወቱ ስጋ አይቶ የሚያቅ ሳይሆን በቃ እንጃ የተለየ የሆነ ከረሚላ ሲጣል እንደዛ ነው የሆነው። ከየሁሉም ፊት እየቀለቀመ ያነሳ ነበር። ስርዓት እንዴት ነው የምናስተምረው? እስኪ እቺን እናት አሁን ምንድነው ያስተማረችው? መብላት መጠጣት? ምን አይነት እናት ናት? ቤት ውስጥ ምንድነው ስራዋ? ይሄ ነገር አያሳዝብም? እኛን ነው ቤት ውስጥ ያለን ነገር እኮ ነው የምታዩት። እኔ አንድ አሊም የሆነ ልጅ አንድ ጥሩ ስርዓት ያለው ልጅ ሳይ ወላሂ ቤቱን ነው ማየው። ምን አይነት የተባረኩ ወላጆች አሉት። እሱን አላይም። እሱ እኮ አይደለም ልክ እንደ መስታወት አልፌ ቤተሰቦችን ነው ማየው። ዋው ምን አይነት እናት ናት ማሻአላህ። ምን አይነት ቤት ውስጥ ምን አይነት የተሳካ ቤት አለ ነው ምለው እንጂ ይሄ ልጅ ምን አይነት እንትን ነው አይደል? እሱ ከቤት ካላመጣው ከየት ያመጣዋል? በዱዓዬ በተግባሬ በሰበብ በማድረሴ እኔ ካላወጣሁት እሱ ከየት ይወጣል? ስለዚህ እንደዛ ብላ በጣም አፈረቻች ሴት። እንደዛ አይነት ስርዓት ከአመጋገባችን ከአካዋናችን ከትልልቅ ሰዎች ጋር ያለን ስርዓት እኛ ካላስተማርናቸው እንዴት ያውቃሉ እነሱ? እና እንደዛ አይነት ከእንስሳት የተለየ አኗኗር ላለመኖር ለመኖር የምንወልድ ልጆች አሉ። መውለድ እኮ ማሳደግ እኮ እንስሳትም ተወልዳለች ታጠባለች ታሳድጋለች። ግን የሰው ልጅ ነንና ከእንስሳት የተለየ ህይወት ነው ያለን። እባካችሁ ከእንስሳት እንለይ። በእውቀት ነው መለየት ያለብን። ለመንከባከብ በደንብ አጥብታት ሌላ እንትን እንዳይነካባት ሌላ አደጋ እንዳይፈድበት በደንብ ራሷን መጽዋት አድርጋ ዶሮም ታሳድጋለች ልጇን። ግን ከዛ የተለየ ልጆች ሰው የእውነት ሰው አድርገን ጠቃሚ ልጆች ለዚህ ድን የሚካድሙ ልጆችን ለማፍራት እኛ ቀድሚያ እውነተኛ እናቶች መሆን አለብን። በተግባራችን እናቶች መሆን አለብን። እባካችሁ እህቶች ዛሬ ላይ ጊዜ ያለን እንማር። የዲን የዱንያን እንቅስቃሴዎች እንማር፣ ተግባሮች እንማር፣ እንሁን፣ እንለማመድ። እንደ ህፃን ልጅ እንላመድ እባካችሁ። ነገ ለልጆቻችን ለኛም ነገ ቁጭ ብለን ከኋላ ተራዊህ ሲያሰግድ ልጃችን እናነባለን። ነገ ልጃችን መድረክ ላይ ወጥቶ ሁጥባ ሲያደርግ የዛኔ እርካታው እናገኛለን። የዛሬ እንቅልፍ ማጣታችን፣ የዛሬ ጨዋታ መተዋችን፣ የዛሬ እንትን መዝረክረካችንን መተዋችን ነገ እንደሰታበታለን፣ ነገ እንረካለን። ነገ በስነ ስርዓት ሂጃቧን ጠብቃ በስነ ስርዓት መንገድ ዳሩን ይዛ የምትሄድ ልጅ ስናይ ማለት ነው የዛኔ እንረካለን። የዛኔ እኔ ዛሬ ቁጭ ብዬ ሂጃቤን እየጣልኩ ቁጭ ብዬ ከሌሎች እያስካካሁኝ ነገ አንቺ ሐራም ነው ወንድ አትሰልሚ፣ አንቺ ሂጃብሽን ልበሽ፣ ይሄ ቀልድ ነው እኔ ሆኔ ከሆንኩኝ በቃል መናገር አይጠበቅብኝ። በቃ እኔ ሆናለሁ። እውነቱን ከሆንኩኝ ልክ እንደኔ አይኔን አይታ እንዴ ይሄ ነገር ትክክል አይደለም ማለት ነው እናቴ እኮ አላየውም ብላ ራሱ በእንትን መሄድ ትችላለች። ብዙም ድካም አያስፈልገውም። ይሄ ለምንድነው ብላ ልጠይቃችሁ ትችላለች እንጂ እንዳው ከዛ ይዘለለ ማለት ነው። እና ዋካችሁቶች ጊዜ ያለን በቲክቶክ በተለያየ በማይረባችሁ ነገር ጊዜያችሁን እድሜያችሁን አጨርሱ። ነገም ልጆቻችሁን ብዙ መጽዋት አታስከፍሏቸው። ነገም በልጆቻችሁ ራሳችሁን አትድፉ። ዛሬ ላይ እንነሳ፣ ጠቃሚ ዕውቀቶችን እንገቢ፣ እናንብብ፣ እንማር፣ እናዳምጥ፣ ትልልቅ ሰዎች ጋር እንዋል፣ ትልልቅ ቦታ ላይ እንገኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።